ይህ ቪዲዮ መንጃ ፍቃድ ለማደስ ለምትፈልጉ ቤተሰቦች ነው። መንጃ ፍቃድ ለማደስ የሚያስፈልገን ጉርድ ፎቶ፣ ሜዲካል፣ የድሮ መንጃ ፍቃድ እንዲሁም ፋይዳ ነው። ከመንግስት ተቋም ሄደን ወይም ከመንግስት ጤና ጣቢያ ሜዲካል ማሰራት አለብን። ሜዲካል ስናሰራ ጉርድ ፎቶ ይዘን መሄድ ይኖርብናል። የከፈልንበት ደረሰኝ መያዝ አለብን። እኔ ጤና ጣቢያ ነበር ያሰራሁት 240 ብር ከፍያለሁ። ደረሰኙ መጣል የለባችሁም። በትክክል ማህተም መደረጉን ማየት የግድ ይላል ማለት ነው። ሌላኛው የሚያስፈልገን ፋይዳ ነው። ፋይዳችን በትክክል ፕሪንት አድርገን መያዝ ያስፈልገናል። ሌላው መንጃ ፍቃዳችን ቴምፖራሪ ከሆነ አድሰነው ማናውቅ ከሆነ የትራፊክ ማኔጅመንት ቢሮ ሄደን አመልክተን የሚሰጡን ደብዳቤ አለ። እሱን ደብዳቤ ይዘን ከባንክ 300 ብር ከፍለን ያ የከፈልንበት ደረሰኝም አያይዘን መያዝ የግድ ይለናል። ሌላው መንጃ ፍቃዱ ነው። መንጃ ፍቃዱ የግድ ይዘን መሄድ አለብን። እሱ መንጃ ፍቃድ ወስተው ሌላ መንጃ ፍቃድ ስለሚሰጡን አስተካክለን መሄድ ያስፈልገናል። ለመንጃ ፍቃዱ ምን ከፍለው ብር 1080 ብር በቴሌ ብር ወይም በባንክ አካውንት ይሰጡንና እናስገባለን። እንዳል እነዚህ ዶክመንቶች ሰብስበን ካሳየናቸው በኋላ እነሱ መንጃ ፍቃዳችን በስርዓት አትሞ ይሰጡናል ማለት ነው። ሜዲካል ስናሰራ ከግል የሕክምና ማዕከል ማሰራት የለብንም። ብዙ ጊዜ ስለሚያስቸግሩ ከመንግስት የጤና ተቋም ሄደን አሰርተን ሜዲካላችን በትክክል መሰራቱ ማህተም መመታቱ አይተን መውሰድ ያስፈልገናል ማለት ነው። ሌላው የትራፊክ ማኔጅመንት መጀመሪያ ሄደን ብንወስድ ከመጉላላት እንድናለን። ቴምፖራሪ ከሆነ መንጃ ፍቃዳችን መጀመሪያው የት ነው የወሰድኩት? ወደ ዊንጌት አካባቢ የሚገኘው የትራፊክ ማኔጅመንት እዛ ሄጄ ነው ደብዳቤ የወሰድኩት። 300 ብር ባንክ አስገባው። ደረሰኙ ሳሳያቸው ቴምፖራሪ መንጃ ፍቃዴ ወደ ፐርማነንት መንጃ ፍቃድ እንዲቀየር ደብዳቤ ይሰጡኛል። ወስጄ እኔ በመፈልግበት ክፍለ ከተማ የሚታደስበት ወይም ላድስ ያሰብኩበት ክፍለ ከተማ ደብዳቤ ይጽፉልኛል ማለት ነው። መንጃ ፍቃድ የሚታደሰው አሁን ተቀይሯል። የሚታደሰው በየክፍለ ከተማችን ነው። ይህ ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ካችን ላይ በሜሴጅ 6 ቁጥር ይመጣል። ኦቲፒ እናስገባለን።